እስኪ አስቡት፣ በለጋ ዕድሜያችሁ እጅግ የበዙ የቅድስት ቤተ ክርስቲያን ኃላፊነቶች ሲጫንባችሁ፣ ይህም ኃላፊነት ምን ያህል ከባድ እንደሚሆን ያውም ከክርስቶስ ስቅለት ውስን ዓመታት በኋላ። ግን ይህን ከባድ ኃላፊነት አንድ ወጣት በተግባር ገልጦታል። በቅድስት ቤተ ክርስቲያን እጅጉን የበዙ ሰማዕታት አሉ። ነገር ግን የሱን ያህል ደግሞ ጸጋ የበዛለት የለም። በወጣትነት ዕድሜው ትልልቅ ኃላፊነቶችን ተቀብሏል። ፈጽሞ ደከመኝ ልረፍን የማያውቅ ታላቅ ቅዱስ ነው። ብዙዎች ሞትን በመፍራት ሲክዱ፣ እርሱ ግን በቆመበት ጸና። ልቡም ፈጽሞ አልተናወጽም። በበዓለ ሃምሳ መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት መካከል የእርሱን ያህል ልሳን የበዛለት ምስጢርም የተገለጠለት አልነበረም። በመንፈስ ቅዱስ መሪነት ወንጌልን ሰብኳል። በቤተ ክርስቲያን ፈተና ጊዜ በመንፈስ ቅዱስ መሪነት 7 ዲያቆናት ሲመረጡ አንዱ እርሱ ነበር። የ6ቱ ዲያቆናት አለቃና የ8000 ማህበር መሪ ሆኗል። እንዲሁም ከጌታ ዕርገት በኋላ ለ1 ዓመት ያህል 8000 ማህበር እየመራ ወንጌልን እየሰበከ ቢጋደል ወንጌል እየሰፋች ሄዳለች። አይሁዳውያን በክፋት መንፈስ ተመርተው በድንጋይ ሲወግሩት ዓላማቸው የነበረው እርሱን ስንገድል ተከታዮች ይክዳሉ ብለው ነበር። ነገር ግን በተቃራኒው ጅማሬያቸው በሽሽት ቢሆንም እግዚአብሔር በተረዳው ነገር በዓለም ሁሉ ተበትነው ወንጌል እንድትሰበክ ምክንያት ሆነዋል። ለዚህ ሁሉ ታሪክ መነሻ የሆነው ይህ ታላቁ ቅዱስ እስጢፋኖስ ነው።